ውድ የቻናላችን ተከታታዮች በዛሬው ዝግጅታችን ደግሞ የምናየው ማህበራዊ ሚዲያ በወጣቶችና በታዳጊዎች ላይ ያደረሰ ያለውን ተጽዕኖና ጉዳት ሲሆን መፍትሄ ቢሆን ያለውንም ሐሳብ በመጠኑም ቢሆን አቅርበናልና አብራችሁን ቆዩ። ቪዲዮውን ከመጀመራችን በፊት አንድ የሚያቀርበው ይዘቶች ከሚመቸኝ ከቲክቶከሩ ባርኮት ቪዲዮ እንጀምራለን። እስቲ አብረን እንየው። ይቺ ልጅ በቃ ሶሻል ሚዲያ ላይ የሚፖስቱትን ፎቶዎች እያየች ራሷን ማወዳደር ሆነ እኮ ስራዋ። እንደዚህ ለመሆን ግን ባልማርስ። ምን እያየሽ ነው? ህይወቷ ያስቀናል። የወደደችውን ለብሳ ያማራትን በልታ የፈለገችበት ቦታ ተዝናንታ መኖር ደስ አይልም? አስበው እስኪ ሁሌም እየተዝናኑ ደስተኛ ነው። ይቺ ልጅ ዲፕሬሽን ውስጥ ሳትገባ እውነተኛውን ህይወት ባሳየት ሳይሻል አይቀርም። ማርያምን ወንድሜ፣ አሁንስ ትምህርት ራሱ ያስጠላኝ። የሚገርምሽ አንድ ማስታወቂያ አብረን ልንሰራ ነው። ዛሬ ስለማገኛት ለምን በዛው አላስተዋውቅሽ? እሷ ጋር የሷ ቤት ነው ብሉ እንጂ ባርኮቴ። ሽሮ ትበላለች እንዴ? ከራባት እንደበሱበት በጣም ሁሉ ልጣጣው ትችላለች። ባለፈው ባርኮቴ ዱባይ የሄድኩ ጊዜ 300 ፎቶ ተነስቼልህ እሱን ለአመት አብቃቅቼ ተጠቅሜ ነበር። አሁን አለቀብኝ። ቆይ እንጀራ ልጨምር። ፎቶዎቿን ስታይ በየቀኑ የምትመላለስ ነበር የሚመስልሽ አይደል? ባርኮቴ 50 ሺህ ብር አታበድረኝም? እሷም ቸግራታል እንዴ? አይጠፋም። ዊ ዋንት ምንድነው የሚሉት? በእናትህ ተርጉመ ንገረኝ። ለማስታወቂያ ስራ ፈልገውሽ ነው። ስልክሽ ላኪላቸው። ፖስቶቿ ላይ እኮ እንዳለ በእንግሊዝኛ ነው የምጽፈው። ሊጽፍ ሰው አይጠፋም። የምታደርገኝን ይልኝ ባርኮት። ለፎቶ ብላ እንዳለ ልብሶቼን አስመጣችኝ። ኦ ማይ ጋድ፣ በጣም ሰርፕራይዝ የሆንኩት ወንድሜ። ይኸውልሽ የኔ ቆንጆ፣ ሶሻል ሚዲያ ላይ አብዛኛው ነገር ውሸት ነው። ይኸውልሽ የማስመሰል ህይወት፣ የራስ ያልሆነ ሀብትና አርቲፊሻል ማንነት ነው ሶሻል ሚዲያውን የሞሉት። እና ምን ያሳስባል አትሉ? እነዚህ ነገሮች ታዳጊዎች ላይ የሚፈጥሩት ተጽዕኖ ከባድ ከመሆኑ የተነሳ ትምህርት ከመጥላት እስከ ዲፕሬሽን ድረስ ያስከትላሉ። ታዳጊዎች አብዛኛው እውነታ ግን አሁን ድራማው ላይ ያያችሁትን ይመስላል። ሶሻል ሚዲያ ሲጠፋ አብሮ ከሚጠፋ ዝና ይልቅ እስካላችሁ ድረስ አብሯችሁ የሚኖረውን እውቀታችሁ ላይ ብቻ ትኩረት አድርጉ። ይህን ድራማ የሰራ ነው ተጽዕኖ ውስጥ ለሚወድቁ ታዳጊ ሴቶች ነውና ሁላችሁም ሼር አድርጉልን። ከዚህ ቪዲዮ ሀሳብ በመነሳት ምን ይዤ እንደመጣሁላችሁ መቼም በተወሰነ መልኩ ትረዳላችሁ ብዬ አስባለሁ። አሁን ላይ ባለው ነባራዊ ሁኔታ አብዛኛው ሰው ማህበራዊ ሚዲያ ላይ በአብዛኛው ደግሞ ቲክቶክ ላይ ተጥሎ እንደሚውል ግልጽ ነው። ይህ ፕላትፎርም ደግሞ የሚያቀርበውን ነገር ፊልተር አያደርግም፣ አያጣራም። ለምሳሌ ለልጆችና ለታዳጊዎች የማያስፈልጉና እድገታቸው ላይ ከፍተኛ ተጽዕኖ ሊያመጡ የሚችሉ የስድብና የውጮችን ልቅ የሆነ የመሳሳም ቪዲዮዎችን በተደጋጋሚ ይለቀቅበታል። ከዚህ በተጨማሪ ጥንዶች በአማረና ቅንጡ በሆነ ቤት ውስጥ ያላቸውን ኑሮ የሚያሳይ ውድ መኪናዎችን እያሽከረከሩ ሲዝናኑ፣ ውድ ምግብ ቤቶች ውስጥ ሲበሉና ሲጠጡ፣ ወደ ውጭ ሀገር ሄደው ሲጎበኙና ውሏቸውን ሲቀርጹ ማየት፣ እጅግ ውድ የሆነ ሽምግልና ላይ ስጦታ ሲሰጥ ባል ሚስቱን ሰርፕራይዝ ሲያደርጋት ማየት የተለመደ የዕለት ተዕለት ተግባር ከሆነ ሰነባብቷል። ታዲያ ምን ችግር አለው እንደ መደበሪያ ብናየው የሚል ጥያቄ ይነሳል። ውድ የቻናሌ ተከታታዮች፣ አይምሯችን እንደምታስቡት አይነት ቀላል ፍጥረት ያለው አካል እንዳይመስላችሁ። ደጋግሞ የሚያየውን ነገር በውስጡ አትሞ የማስቀረት ወይም ሴቭ የማድረግ አቅም አለው። ሰርፕራይዞቹን፣ የተቀናጠውን የጥንዶች ኑሮ፣ ውዱን ምግብ መብላት፣ ውጭ ሀገር ሄዶ መዝናናትን፣ ሽምግልናውን እና የመሳሰለውን በማየት የኔም ህይወት እንዲህ ነው መሆን ያለበት ብሎ እንዲያስብና ወደ ለየለት የቅዠት ዓለም እንድንገባ ያደርገናል። የቅዠት ህይወት ደግሞ እጅግ በጣም አደገኛ ነው። አሁን ያለንን ህይወት እንድንጠላውና እንድናማርር ያደርገናል። እግዚአብሔርን እንዳናመሰግን፣ ያለንን ጤናና ሙሉ አቋም ብቻ ያሉንን ነገሮች እንዳናይ ወደ ድብርት እንድንገባ ያደርገናል። ድብርት ደግሞ ከሰይጣን እንደመሆኑ አንጻር ብዙ ክፉ ሀሳቦች ወደ አይምሯችን እንዲገቡና ተስፋ ወደ መቁረጥ እና ራሳችንን እንድንጠላው ወደ ማድረግ ያስኬዳል። ራሱን የጠላ ሰው ደግሞ ውሳኔው የከፋ ስለሆነ በጊዜ ያለንን ኦብሴሽን ወይም ከልክ ያለፈ የማህበራዊ ሚዲያ ፍቅር እና ተጠቃሚነት መፍትሄ ብንሰጠው ጥሩ ነው ላሉ። እንደ መፍትሄ ግን ምን ተጠቁመናል ያላችሁኝ እንደሆነ የመጀመሪያውና ዋናው መቼም ለታዳጊዎችና ለልጆች ነው የምናስበውና እድሜያቸው ከ10 ዓመት በታች ለሆኑ ልጆች ጭራሽ ስማርት ስልክ አለመስጠት ነው። ሌላው እድሜያቸው ከ16 ዓመት በታች ለሆኑ ወንድም እህቶቻችን ደግሞ ያለውን ነገር በደንብ በማስረዳት መቼም ብዙ ጊዜ ሰው የተከለከለውና የተደበቀው ነገር ላይ ልቡ ያን ነገር ለማወቅ ካለው ጉጉትና ፍላጎት የተነሳ ያን ነገር በዚህም በዛም ብሎ እዛ ነገር ላይ መድረሱ ስለማይቀር እኛ
በምክርና በተግሳጽ እድሜያቸው ከ16 ዓመት በታች የሆኑ ልጆች እንዴት አድርገው መጠቀም እንዳለባቸው ወይም ደግሞ ጉዳቱን በመንገር ከሱ ጋር ከቲክቶክ ጋር ያላቸውን ቀረቤታ ለመቀነስ መሞከር የተሻለ ነው። እድሜያችሁ ከ18 ዓመት በላይ ለሆናችሁ ግን የራሳችሁን ኮንቴንት አስባችሁ በደንብ አስባችሁ ስራ እንድትሰሩበት ነው መክረው። አይ ፊቴን ማሳየት ፈራለሁ ለምትሉ ደግሞ የቲክቶክ አካውንት እያሳደጋችሁ የምትሸጡበትን መንገድ እነግራችኋለሁ። የቲክቶክ አካውንት በቀላሉ የሚያድግ ሲሆን የኳስ፣ አስቂኝ ቀልዶች፣ የዜና ድራማ ይዘት ያላቸውን ቪዲዮዎች በማዘጋጀት በካፕከት ላይ የቆራረጣችሁ በየቀኑ 5 ቪዲዮ በአካውንታችሁ ላይ በመልቀቅ አካውንታችሁን በማሳደግ ከ10,000 ፎሎወር በላይ ያለው አካውንት በጠቅላላ ስለሚሸጥ አካውንታችሁን አሳድጋችሁ መሸጥ ትችላላችሁ ነው በቀላሉ ምለው። ካፕከት የት እንማር ያላችሁ እንደሆነ ደግሞ ዩቲዩበርስ የሚል የዩቲዩብ ቻናል ላይ ቪዲዮ ኤዲቲንግ የሚለውን ከተማራችሁ በቂ ነው። በመጨረሻም እጅግ ብዙ ዓመት የቲክቶክ ቪዲዮ በማየት ወደ ቅዠት ዓለም ለገባችሁ ወንድም እህቶች የምለው ነገር ቢኖር ደግሞ ለራሳችሁ ጊዜ ስጡ። ለራሳችሁ ጊዜ ስጡ። የተወሰነ ጊዜ ሳምንትም የተወሰነ ጊዜ 15 ቀንም ቢሆን ከቲክቶክ ርቃችሁ ለራሳችሁ የጥሞና ጊዜ ሰጥታችሁ ያሉትን ነገሮች ትንሽም ቢሆን ከራሳችሁ ጋር እንድትማከሩ ነው የምነግራችሁ። ከዚህ በተጨማሪ ወደምታምኑበት ወደ እምነት ቦታ ሄዳችሁ ከእምነት አባቶች ጋር በመነጋገር ጸሎት በመጸለይ ከዚህ ከቲክቶክ ሱስ ለመውጣት መንገዱን እንድትጀምሩ ይህ ምክሬ ነው። ሁሉም ነገር ከመሞከር ነው የሚገኘው እያል በቀጣይ ዝግጅታችን እስከምንገናኝ ድረስ ሰላም ቆዩ እንላለን። ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ።